ሰላም ጤና ይስጥልኝ የተከበራችሁ የንጋት ሚዲያ ቤተሰቦች፣ ይህ የንጋት የመረጃ ሰዓታችን ነው። ንጋት የመረጃ ሰዓት ወቅታዊ ሀገራዊና ዓለም አቀፋዊ መረጃዎችን ወደ እናንተ ያደርሳል። በዛሬው የመረጃ ሰዓታችን ከምንዳስሳቸው መረጃዎቻችን መካከልም የአማራ ልዩ ኃይል የተከዜ ብርጌድ አባላት እስካሁን ድረስ ምንም አይነት ደሞዝም ሆነ ሎጂስቲክስ እየቀረበላቸው አለመሆኑም፣ ሲቀርብ የነበረው ሎጂስቲክስ መቋረጡ ታውቋል። በዚህ ጉዳይ ሰፊ ማብራሪያ ያለን፣ እንዲሁም ደግሞ የጠቅላይ ሚኒስትር አብይ አህመድ ሹመት ሰጥቷል። እነዚህ ሹመቶች ለነማን ተሰጡ የሚለውን ዝርዝር መረጃ አለን። በቀጣይነት ደግሞ የፕሬዝዳንት ፑቲን የሰጡትን መግለጫ እንመለከታለን። በመጨረሻም ደግሞ እጅግ አሳዛኝ የሆነ አንድ የአፍጋኒስታን መንደርን አሳዛኝ ታሪክን የምንመለከት ይሆናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ያላችሁን ሐሳብና አስተያየት ኮሜንት ላይ አድርሱን። አብራችሁን ቆዩ። ወደ ቀዳሚው መረጃችን ስናልፍ የተከበራችሁ የንጋት ሚዲያ ቤተሰቦች የአማራ ልዩ ኃይል ተከዜ ብርጌድ ደሞዝና ሎጂስቲክስ መቋረጡ ታውቋል። ተወርዋሪው የአማራ ልዩ ኃይል ተከዜ ብርጌድ 3ኛ ወር ሙሉ በሙሉ ደሞዙ መቋረጡና ሎጂስቲክስም አለመቅረቡ ነው የተገለጸው። በአማራ ልዩ ኃይል ላይ የታቀደው ሴራ እጅግ በጣም ከባድ በመሆኑ የልዩ ኃይል አመራርና አባላት ይህንን ጉዳይ ድብስብስ አድርገው ማለፍ የለባቸውም፣ ታሪካዊ ኃላፊነታቸውን መወጣት አለባቸው ሲል ተገልጿል። በዚህም ምክንያት ከባህር ዳር ወደ ጎንደር ዛሬ ከጠዋት ጀምሮ ትራንስፖርት መቋረጡ ነው የታወቀው። የአማራ ልዩ ኃይል ከተለያዩ ግንባሮች በክልሉ መንግስት በቂ ድጋፍ እየተደረገለት ባለመሆኑ ሰላም የማስከበር ስራ አንሰራም በማለት ለክልሉ መንግስት ቅሬታ ለማቅረብ ወደ ባህር ዳር እየተጓዙ ባለበት ወቅት አዲስ ዘመን አካባቢ ከመንግስት አካላት በቀረበላቸው ጉዳይ በውይይት እንፈታለን በሚል ጥያቄ መሰረት ውይይቱን እያካሄዱ በመሆኑ የትራንስፖርት አገልግሎት እንደተቋረጠ የአዲስ ዘመን የብልጽግና ኃላፊ አቶ ምስጋናው ማስረሻ ገልጸዋል። ኃላፊው ለትራንስፖርት መቋረጥ ምክንያት ያነሱት ለቅሬታው ከመጡ የልዩ ኃይል አባላት ጋር የሚደረግ ውይይት አስፓልት ላይ በመሆኑ ነው የሚል ምላሽ ሰጥተዋል። ውይይቱ ለሁለት ቀናት ያህል አስፓልት ላይ የተካሄደ መሆኑን በመግለጽ በማህበራዊ ሚዲያ የሚናፈሰው ተኩስ ተከፈተ የሚባል ወሬ ፍጹም ውሸት ነው ሲሉ ነው የገለጹት። ወደ ሌላኛው መረጃችን ስናልፍ ደግሞ የጠቅላይ ሚኒስትር አብይ አህመድ ለአዳዲስ ሹመቶችን ሰጥቷል። ጠቅላይ ሚኒስትር አብይ አህመድ የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ለአቶ ጸጋዬ ሹመት ሰጥቷል። እንዲሁም ዶክተር ንጉሴ ምትኩ የኢትዮጵያ ስራ አመራር ኢንስቲትዩት ዋና ዳይሬክተር ሆነው ተሹመዋል። ወደ ሌላኛው መረጃችን ስናልፍ ደግሞ ቭላዲሚር ፑቲን የተሰጠ መግለጫ እንመለከታለን። ጦርነቱን ስንጀምር እናሸንፋለን ብለን አይደለም፣ ለዓለምን እናስተምራለን ብለን ነው። አንዳንዶች የሩሲያ ወራሪነት አብዝተው ይዘምራሉ። ምዕራባውያን እኮ ሙሉ አፍሪካን ወረው እያለ ቅቤውን ለነሱ አሬራውን ለአፍሪካውያን መልሰው የሚሸጡ ሀገራት ናቸው። ከዓለም የነዳጅ ቀጂ ሀገሮች ውስጥ አረብ ሀገሮች አፍሪካውያን ናቸው። በነዳጅ ሀብት ግን የናጠጠ ጡንቻ ያላቸው ምዕራባውያን ናቸው። የዓለም ማዕድን 75% ከአፍሪካ የሚመጣ ነው። ይህን ሀብት ያላቸው አፍሪካውያን ለምግብ የሚለምኑት ደግሞ ምዕራባውያንን ነው። እናም ይህ የኦይል ዘይት ጋዜጣ ከምዕራባውያን ተረፈውን የሚጠቅም ለኛ ደግሞ ለምንም ደህንነት አስጠባቂ ብሎ የሚወቅስ ካለ ክሱ የድመትና የስጋ ፍርድ አይነት ነው። እኛ ስለ ዩክሬን አንጨነቅም። ትርኢት የለመዱ ጦጣ የምትመራ አገር የሩሲያ መግታት አትችልም። የዩክሬን የህዝብ የኛ ህዝብ ነው። ንብረት እንዳይጎዳ አድርገን ቀዝቀዝ ያለ ኦፕሬሽን ሰርተን በቅርቡ እናጠናቀቃለን። እኛ የወረርነው የሚገርመው ዓለም አይጨነቅም። ነገ እኔ ከፕሬዝዳንትነት ልነሳ እችላለሁ። ነገ የሚመጣው መሪ የኔን ህልም ያሳካል። ይህ አካባቢ ከሩሲያ ጥላቶች መጽዳት አለበት። በጥላት የተከበበች ሩሲያ ልመራ አይደለም ቤተመንግስት ልገባ አልችልም ሲሉ ነው ፕሬዝዳንት ፑቲን በመግለጫቸው የገለጹት። ወደ መጨረሻው መረጃችን ስናልፍ ደግሞ በአፍጋኒስታን የአንድ ኩላሊት መንደር የምትባለዋን ሼንቫን መንደር እንመለከታለን። በአፍጋኒስታን
ሄራን ከተማ አቅራቢያ የምትገኘው ሼንሻይባ መንደር በአንድ ኩላሊት መንደር በመባል ትታወቃለች። ምክንያቱም ደግሞ ኑሯቸውን ለመደጎም የሚውል አንድ ኩላሊታቸውን የሸጡ ብዙ በርካታ ነዋሪዎች ስለሚገኙባት ነው። በአፍጋኒስታን ነገሮች በጣም ከመክፋታቸው የተነሳ ሰዎች እዳቸውን ለመክፈልና ምግብ ለመግዛት ሲሉ አንዱን ኩላሊታቸውን ለመሸጥ ተገደዋል። የሄራት ግዛት ውስጥ በምትገኘው ትንሽ መንደር አንድ ኩላሊታቸውን በጥቁር ገበያ የሸጡ በርካታ ነዋሪዎች በመብዛታቸው አንድ ኩላሊት መንደር የተባለች ትጠራለች። ይህንን ማድረግ አልፈልግም ነበር ግን ምንም አማራጭ አልነበረኝም። ለልጆቼ ነው ያደረኩት ሲሉ ኑሩቲዲን የተባለ የ32 ዓመት አባት ለአዣን ፍራንስ ፕሬስ ገልጿል። አሁን በተጸጽቻለሁ፣ መስራት አልችልም፣ ህመም ይሰማኛልና ከባድ ዕቃ ማንሳት አልችልም ሲል ይገልጻል። ኩላሊቷን የሸጠችው ሌላኛዋ ግለሰብ ደግሞ $2900 መሸጧን የምትናገር ሲሆን ይህም ማድረግ የነበረብኝ ባለቤቴ እየሰራ አይደለም፣ ዕዳ አለበት ስትል አስገዳጅ የሆነባትን ምክንያት ትናገራለች። የተከበራችሁ የንጋት ሚዲያ ቤተሰቦች ለሰዓቱ ብታደምጧቸው ብዬ ያሰብኳቸው መረጃዎች እነዚህን ይመስሉ ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ያላችሁን ሐሳብና አስተያየት ኮሜንት ላይ አድርሱኝ። አብራችሁ ስለቆያችሁ በድጋሚ ከልብ አመሰግናለሁ። መልካም ጊዜ